አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ያላችሁበት ሰላማችሁ ብዝዝት ይበልልን። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። ኢንሻላህ ዛሬ ይዤላችሁ የመጣሁት የዋለ የምንዛሬ ዝርዝር ዋጋ ነው ይዤላችሁ የመጣሁት። በላይክ ጀምሩት። አፕሪል 21 የዛሬ ውሎ ምንዛሬ ስንት ነበር? ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አድምጡት። አሁን ወደ ዝርዝሩ ገባለሁኝ። አንድ የአሜሪካን ዶላር 157 ብር ከ88 ሳንቲም ሲመነዘር፣ አንድ ዩሮ 181 ብር ከ65 ሳንቲም ሲመነዘር፣ አንድ የስዊስ ፍራንክ 195 ብር ከ86 ሳንቲም ሲመነዘር፣ እንዲሁም አንድ የካናዳ ዶላር 114 ብር ከ33 ሳንቲም ሲመነዘር፣ አንድ የአውስትራሊያን ዶላር 101 ብር ከ36 ሳንቲም ሲመነዘር፣ አንድ የቻይና ዩሃን 21 ብር ከ65 ሳንቲም ሲመነዘር፣ እንዲሁም ፓውንድ ስተርሊ 1 ፓውንድ ስተርሊ 211 ብር ከ20 ሳንቲም ሲመነዘር፣ አንድ የኩዌት ዲናር 516 ብር ከ46 ሳንቲም ሲመነዘር፣ አንድ የዱባይ ድርሃም 42 ብር ከ94 ሳንቲም ሲመነዘር፣ እንዲሁም አንድ የሳውዲ ሪያል 42 ብር ከ04 ሳንቲም ሲመነዘር፣ አንድ የኩዌት ሪያል 157 ብር ከ70 ሳንቲም ሲመነዘር፣ አንድ የኦማር ሪያል 410 ብር ከ14 ሳንቲም ሲመነዘር፣ አንድ የጆርዳን ዲናር 222 ብር ከ60 ሳንቲም ሲመነዘር፣ አንድ የባህሬን ዲናር 420 ብር ከ07 ሳንቲም ሲመነዘር፣ አንድ የቱርክ ሺሬ 4 ብር ከ13 ሳንቲም ሲመነዘር፣ አንድ የኢጅፕት ፓውንድ 3 ብር ከ12 ሳንቲም ሲመነዘር፣ አንድ የየመን ሪያል 0.64 ሳንቲም ሲመነዘር፣ አንድ የእስራኤል ሽክር 42 ብር ከ66 ሳንቲም ሲመነዘር፣ አንድ የኢንዲያ ሩፒ 1 ብር ከ85 ሳንቲም ሲመነዘር፣ አንድ የፓኪስታን ሩፒ 0.56 ሳንቲም ሲመነዘር። የዛሬ ሁለት የምንዛሬ የጥቁር ገበያ ሐዋላ የምንዛሬ ዋጋ ይህንን ይመስል ነበር። ለቤት አዲስ የሆናችሁ ላይክ፣ ሼር እንዳትረሱ። ኢንሻአላህ በተመሳሳይ በሌላ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።